ሰውየው ይኸው አንጎል አድርጎኛል ባለፈ እንደዚህ አንቺን ቆርጬ እዛ እንትን ውስጥ ከተሻለሁ አለኝ። እሺ ምን ማለት ነው? እጅሽን ቆርጣለሁ ማለት አሎ አሎ አቤት ምን ሆነሽ ነው ብቻሽ የምታወሪ? ኧረ እባክሽን እኔ አሁንስ ተሰቃየሁ። በቃ ምንም አላጠፋኛል። እባክሽን ሰውየው ይኸው አንጎል አድርጎኛል ባለፈ እንደዚህ አንቺን ቆርጬ እዛ እንትን ውስጥ ከተሻለሁ አለኝ። እሺ ብዬ ደውዬ ነገርኩሽ። ደውለሽ ነገርሻቸው። ከዛ ወዲህ ከሌላ አርፎ ነበረ ማለት ነው። አሁን ደግሞ እኔ አልችልም። ታውቂያለሽ ተቀብሮ እጄን ያመኛል። እጄ አብጦ ይሄ ባለ 3 አመቱ መርፌ ነው እጄ መጣው እጄ ድንዝዝ ብሎ ምንም ነገር ይሰራልኝ አይደለም። ሶዴ ከመተኛ ብዬ ስሚ የወሊድ መቆጣጠሪያ አይደል? እሱን አላስወጡልሽም እንዴ? አላስወጡልኝም። እሱ አሁን አምሮ ላይ ወጥቶ ጭንቅላቴን ይኸው በአፍንጫዬ ሁሌ ደም ነው የሚመጣ። ታውቂያለሽ በአፍንጫዬ ሁሌ ነው ደም የሚመጣ ማለት ነው። እሺ በምንድን ነው የተጣላችሁ ዛሬ? እና አሁን ደግሞ እኔ ስለ እንትን ቄላይ የሚጠጣ ሽግኝ ውሃ ነበረ ማለት ነው። እሱን አጠጥቼ እንትኑን ጠፊና በሽቦ ይሰሪ አለኝ። እሺ ብዬ እጄ አይችልም የሚችለውን አክል በሽቦ አሰርኩት። በሽቦ ሲያሰር እኔ እጅሽን ነው የምቆርጠው፣ እጅሽን ቆርጬ አንቺና እጅሽን ነው የምቆርጠው አለ። እኔ ዛሬ ነገ በማይሉበት ትኬቴን ቁረጡልኝ፣ ትኬቴን አምጡልኝ። እኔ ወይ በባህር የመጣው ሰው አይደለሁም፣ ህጋዊ ነኝ። ጠፍቼ የሚሰራ ሰው ቤት ጠፍቼ አልሰራም ብዬ እስከዛሬ ድረስ ራሴን ቆንጥቼ ብዙ ነገር ችዬ ራብን ችዬ ስድብን ችዬ ምትን የመሰለ ነገር ችዬ ማለት ነው ልጆቼን አስተዳድራለሁ ብዬ ነው ከሀገር የወጣሁት ማለት ነው። ለዚህ እኔ የመኖር አላማ የለኝም ከእንግዲህ ወዲህ ማለት ነው። ከዚህ በላይ ወደ ህይወቴ እየመጣ ነው። ለዚህ እኔ አሁን መሄድ ነው የምፈልገው። ለሴትዮዋ ደውለሽ ሴትዮዋን አስጠንቅቀሽ ንገራት፣ ነገ በነገ ውስጥ ትኬቴን እንዳመጡልኝ ወይ ደግሞ ወደ መክተብ እንዲመልሱኝ ንገሪያቸው። አምጫት ለምን አታገናኝም? አናገራታለሁ። አምጫት ምን አንቺ ሁሌ ተሰቃየሁኝ። እኔ ሁሌ ተሰቃየሁ። ታመምኩ ብዬ የሚተኛበት የለኝም። አስቢ ደም በአፍንጫ እየፈሰሰ ደም ራሴ ላይ እያፈሰስኩ ነው የሚሰራ ማለት ነው። እረፍት የለኝም። ራሴ የሰው ቤት ነኝ ብዬ ማለት ነው ራሴ እንትን የሚለው ነገር አለ። እነሱ ተኝተዋል ብዬ ተደብቄ የምሰራ ሰው አይደለሁም። አስቢ እኔ የምሰራው ማለት ነው ተኙ አልተኙ ኖሩ አልኖሩ እኔ ስራዬ ነው። በቃ ለምን አንጀቴን አስሬ አንዴ ወጣሁ ለልጆቼ ስል ማለት ነው። እኔ አሁን ነገር ራሱ እያቃተኝ ነው የምናገረው ማለት ነው። ለምንድን ነው ሁሌም ለምንድን ነው ዛቻው? ምንድን ነው ዛቻው? የምንድን ነው የምዛቻ ነው? እሱ መዛት አይችሉም። ምን ማለት ነው? እጄ ስላለኝ እኮ ነው ሰርቼ በሰው ሀገር ልቀየር ልጆቼን ላስተዳድር ብዬ ነው እንጂ እጄ እንዲቆረጥ አይደለም የመጣሁት። ስሚ ልንገርሽ፣ ዛቻ ይዛቱ ቢይዙቱ ምንም አያመጡም። ዝም ብለው ለማስፈራራት ነው ሲጀመር ማለት ነው። ስለዚህ አምጫት፣ ሴትዮዋን አምጫትና እኔ ያናግራታለሁ። አምጫት። ሴትዮዋ እናትየው ቤት ሄዳለች። አይዞሽ እሺ ውዴ። እሺ ሰውየው የለም እና ሁሌ ዛቻ እኔ ከዚህ በላይ በቃ ወደ ህይወት እየመጣ ነው። አትፍሪያቸው። ዝም ብለው ነው የሚያስፈራሩት እነሱ። ሰው ምንም አያመጡም። ይዛቱ ምን አስጨነቀሽ? እንደውም ሲይዙቱብሽ ዝም በያቸው፣ ኩስትር በይባቸው ማለት አይንሽ ነው። ሁሌ ዛቻ ብታይ ሁሌ ዛቻ እችላለሁ። በቃ እኔ ምንም ነገር ረፍት የለኝም። እኔ ወይኔ እኮ ሌላ ቦታ የሚያውቅ ማለት ነው ወይ ሌላ ቦታ ለየት ብዬ ሰርቼ በቃ ታስሬ ሞልዴ እንደ ሰው ህጋዊ ወጥቼ ሄዳለሁ ነበረ። አሁን ለጨረስኩበት ወራት ማለት ነው ልጆቼን ሳላይ ደም መልሼ ልጆቼ በአይኔ ላይ እየሄዱ መልሼ አሁንም እንደዚህ ጠፍቼ ውጪ ቢሰራ የሆነ ነገር ይገጥመኛል የማለት ነው የሚያስበው። ታውቂያለሽ አይደል? አይዞሽ። አሁን አመት ከስንት ሰራሽ እነሱ ጋር? እና እኔ ወደ ቢሮ ተደውሎልኝ ይሄ ጉዳይ እንትን ማለት ነው። አሁን ካናገርኩልሽ በኋላ እንትን ፋታ አልሰጡሽም? እረፍት አላገኘሽም? አንቺ ካናገርሻቸው ወዲህ ትንሽ ፋታ አገኝቼ ነበረ። አሁን ደግሞ ተነሰው በሰውዬው በቃ እንደ እንትን ነገር ነው። በቃ ሰው ላይ ይፈጣል። ሰው ለመምታት ወደ ሰው ይሮጣል። አይችልም። ምን አባቱ መምታትማ አይችልም። ለምንድን ነው የሚመታሽ? አህያ የገዛው ነው እንዴ? እዛ የሚመታውን ነገር መምታት ይችላል። ኮስተር በይበት። አንቺ በህጋዊ ልትሰሪ እንጂ የመጣሽው ልትመጪ አይደለም። ገብቶሻል? ኮስተር በይበት። በሱ ላይ ሌላ ቦታ ደውዬ እንኳን ከልጆቼ ጋር መገናኘት ዋይፋይ ቤት ውስጥ እያለ ማለት ነው የመጨረሻ ዋይፋይ ቤት ውስጥ እያለ ከልጆቼ ጋር እንዳልገናኝ ነው የሚያደርገው። እሺ ብዬ ተውኩ። ታግሼ በእነሱ ሪከርድ እያደረኩኝ ስልክ እያለኝ ስልክ ራሱ እንኳን ስልክ ተይና እንኳን የሚታሰረው ነገር ይቅርን ሲም ራሱ እኔ ከራሴ ነው ከነሱ አልፈልግም ማለት ነው። ሲም ካርድ እንኳን አርባም የገዛሁት ማለት ነው። አዳምጪኝ። ያዳመጥሽኝ ነው። አረቦቹ ፈሪዎች ናቸው። የሰማሽ ነው? አይንሽን አፍጭበት። ልመታሽ ቢመጣ ዝም እንዳትዩ እሺ። በዚህ የሆነ
ነገር አንቺና በዚህ ነው ምልህ ብለሽ አስፈራሪ ወላሂ አንገትህን ነው በዚህ ምለው በይ ይሄ ውሻ ምን ወጣሻለ ጎምሳዎች እኮ ቤት ውስጥ አሉ ስንት ልጆች 8 ልጆች አሉት እኮ እኔ እንዴት አርጄ እንደምሰራ ጎግራ ገባኝ እንዴት አርጄ አፈጣለሁ አንድ ነገር ቢያደርጉኝ ብዬ እኮ ነው የምሰራ አዎ አይ ዝም ብለሽ ማለት ነው ለአስፈራሪያቸው ፈሪዎች ናቸው ይፈራሉና ኮስተር በይባቸው ኮስተር በይባቸውና ዝም ብለሽ ስራሽን ሰሪ ኮንትራክትሽ ትንሽ ጊዜ አይደል የቀረሽ እስክጨርሺ ድረስ ኮንትራክትሽን ጨርሻለሁ እኔ ለራፋ ራሱ ሄዳለሁ እያልኩኝ ነው ኧረ በቃ ትኬትሽን ቆርጠሽ ወደ ሀገርሽ ግቢ በቃ ይሻልሻል ከዚህ ከምትሰቃይ ተሰቃየው እኮ በእናትሽ እንደው ምን አነስቃዩ ስለነበርኩኝ ያላገኝ ግን ለምን እንዳታገናኝኝም ሰውየውን አገናኝኝ እስኪ በአላህ ልክልኩን ነው መነግርልሽ ወላሂ አለቀው አምጪ እስኪ ሰውየው ተሰቃያውን እኔ ክምር ነው አለኝ ከአቅሜ በላይ ሆኖብኛል ሁሉ ነገር እስኪ ናዲያ ትፈልጋለች በዩ አይዞሽ አታልቅሽ እሺ ነው ወዳ አይዞሽ ሁሌ አይኔው ቃት ሰው አይን አይደርቅም ሁሌ እንዳለቀስኩኝ 2 አመት ሙሉ አንድ ቀንም ባይደርቁ ይሄ ማዘር ራሱ አንቺ ስታወሪ እየሰማችሽ እንዴት እንደተናደደች አምጪ ሰውየውን አይዞሽ ነው ወዳ አታልቅሽ እሺ ማሬ አታልቅሽ እንዴ እኔ ያገዝኩሽ አይደል እንዴ ለምን የምታለቅሽ እኔ የምችለውን ያገዝኩሽ አይደል አይዞሽ ነው ወድሽ አይ ወላሂ እኔ በጣም ነው የምረበሸው ሰው እንትን ሲል እና አይዞሽ እሺ ማሪ አምጫት ብቻ አምጫትና እኔ እንትን ልበልልሽ ላናግራት አምጪ ላናግርልሽ ሴትዮ ያለችም አሁን የለችም ማለት ነው ሴትዮ እናትዮ ቤት ሄዳለች እኮ እስካያለች ለምን አልደወልሽልኝም ታዲያ እናትዮ ቤት ከወጣች ወዲህ እኮ ነው አሁን እኮ ነው ሰውዬ እንደዚህ የሚያሰቃኝ መጥባው ገብቼ ስራ ከሰራ የመጥባው ስራ እኔን ነው የሚጠብቀው ውጪ ሰሪ ከሰራ የውጪ ሲወጣ የቤት ውስጥ ይጠብቀኛል ሼቱን እኔ የተልካው ስሚ ልንገርሽ ካሁን በኋላ ጫፍሽን ቢነካ እኔ ያለቀውም ልንገርሽ አገናኘኝ ብቻ ልክልኩን ነው የምናገረው አንድ ጫፍሽን ቢነካሽ ማለት ነው እጁን ጥምዝዝ አድርገሽ እጁን ስበሪለት ወላሂ እጁን ጥምዝዝ አድርገሽ እጁን ስበሪለት አይደለም ሌላ ናት እንጃ ምን እንደሆነች እና ታልቅሽ እሺ እኔ ቆንጆ እሺ ሀቢብቲ አይዞሽ ማሬ እስኪ አሁን ካለ ብታገናኝ በጣም ደስ ይለኝ ነበር ወላሂ ወጣ እኮ ሰውዬው ሞታ ሴትዮዋ ደግሞ ቅድም 10 ላይ ነው እናትየው ቤት ሄደችው ሴትዮዋ በቃ በኋላ ደውይልኝ እኔ እኮ ይኸውልሽ ወደ አንቺ ስደውል ብሎክ አድርገውኛል እኔ ልደውልሽ ሁሉ ጊዜ ስፈልግ አይጣራም ይዘጋል ስለዚህ በቃ አሁን ካርድሽን አጨርሺ በኋላ ሰዎቹ ሲመጡ ታገናኘኛለሽ እሺ ወደ አይዞሽ እሺ ማለት እሺ ትንሽ ቀን ነው የቀራት አይዞሽ ወደ ትንሽ ቀን ነው የቀራት እሱ ግን ሰራሽ አይደል አመሰግናለሁ ግን የሰራሁበት ሰጥቶኛል ወደፊት የምንከፍልሽ ያለነው ሰራተኛ አንፈልግም አሉ ካሁን በኋላ ያለውን አንከፍልሽም ማለት እሺ ወደ ቢሮ ሊመልሱሽ ነው ያሰቡት ወይስ ምንድነው ማለት ያመቱን ሰጥተውሻል ከዚህ በኋላ ግን ያለውን ብሩን አንሰጥሽም ነው የሚሉሽ አይደል በምን ከፍልሽ የለም ነው የሚሉሽ ከዚህ በኋላ መንከፈል አንችልም ኦኬ ያው ደሃናቸው እንደ ሰዎቹ ደሃናቸው በጣም ደሃዎች እኮ አስቸጋሪዎች ናቸው በጣም ሁሉ ነገር በኔ ነው ራሱ ማለት ቤት ግን 2 አመት መሙላት ፈልጌ ነበር በስ ግን አልቻሉም እነሱ አይዋ እኔን ምግብ ራሱ በኔ ነው የምገዛው አንዳንድ ጊዜ በወር ምናምን አንዳንድ ጊዜ እኔ ያስቤዛ የራሴን የምገዛው ማለት ነው የት ሀገር ነው ያለሽው ሳውዲ እንደዚህ አይነት ሰው አለ እንዴ ሳውዲ የት አለው የት አካባቢ አልሐሳ አለምን አልሐሳ እኔ እንጃ ወላሂ የሱን ተፈልሻለሁ አልአህሳ የሚባል እኔ እንጃ ወላሂ ሰምቼ አላቅም ግን ሊኖር ይችላል እሺ ወደ ቢሮ ይመልሱሻ ውዴ ወደ ቢሮ ይመልሱሽና እየሰማሽ ነው ወደ ቢሮ ደግሞ ሌላ ቦታ እንደ እንትን ይልሻል ለሌላ ሰው ይሰጥሽና እዛ መስራት ትችያለሽ እኔ ወደ ኢትዮጵያ መሄድ አልፈልግም ስለዚህ ወደ ቢሮ መልሱኝ ደሞዝ ያለ መክፈል ችግር የእናንተ ችግር ነው ባያቸው ገብቶሻል
እንዴ በነጻ ሰሪ መቼ ብዙ ሰው ጠይቄ ነበር ግን ደግሞ ቢሮ ከሄድሽ ያሳፍሩሻል ቀጥታው ያሳፍሩሻል ማለት ላላ ያሳፍሩሽም ቢሮም እኮ አንቺን ስራ ሲያስገባ እኮ ቢሮ ነው የሚጠቀመው ሐቢብቲ ገብቶሻል ስለዚህ አያሳፍሩሽም እኔ ቆንጆ ቢሮ ሂጂና እንደምትሰሪ መስራት እንደምትፈልጊ ነገሪያቸው እኔ መስራት ፈልጋለሁ ሰዎቹ እሺ ቢሮቹ ሌላ ቤት ያስገቡሻል ማለት ነው እሺ ወደ እሺ يا جماعة خلاص